በየቀኑ ጠዋት መስታወት ፊት ሲቆሙ መጀመሪያ የሚያዩት የሆድዎን ግዝፈት ወይንም ቦርጮን ነው? እሱን ለማጥፋት አስበው ጂም መሄድ ሰልችቶታል? ወይንስ ከባድ ስፖርት መስራት የማይችሉበት የጤና እክል አለቦት? ብዙዎቻችን ቦርጭን ለማጥፋት የግድ ጂም መሄድ ወይንም ራሳችንን በረሃብ መቅጣት ያለብን ይመስለናል። ነገር ግን እውነታው እንደሱ አይደለም። ዛሬ ያለምንም ከባድ ስፖርት ጥቂት የአኗኗር ዘዴዎችን ብቻ በመቀየር የሆድ ስብዎን እንዴት ማቅለጥ እንደሚችሉ 5 ሳይንሳዊና ቀላል ምስጢሮችን እነግሮታለሁ። ተከታተሉኝ። ቪዲዮውን ላይክ በማድረግ ጀምሩ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። አብረን እንቆይ። ወደ መፍትሄው ከመሄዳችን በፊት አንድ ነገር እንረዳ። ይህ ስብ ወይንም ቦርጭ የምንለው በሕክምናው ዓለም ቪስራል ፋት ይባላል። ታዲያ ይህ ስብ በቆዳችን ስር ብቻ ሳይሆን ውስጥ ባሉ አካላቶቻችን ውስጥም ይከማቻል። ለምሳሌ ጉበታችን ውስጥ፣ አንጀታችን ውስጥ፣ ጨጓራችን ውስጥ ይከማቻል። ለረጅም ጊዜ ከተከማቸ ደግሞ እኛን ለስኳር በሽታ፣ ለደም ግፊት በሽታ፣ ለልብ በሽታ እንዲሁም ፋቲ ሊቨር ዲዚዝ ለሚባለው በሽታ የማጋለጥ እድል አለው ማለት ነው። ታዲያ ዛሬ የምናየው ይህንን አደገኛ የሆነ ስብ እንዴት በቀላሉ ማቅለጥ እንችላለን የሚሉትን 5 ሳይንሳዊ መረጃዎችን እነግራችኋለሁ። ተከታተሉኝ። እንግዲህ የመጀመሪያውና ቀላሉ መንገድ ምንድን ነው? ውሃ መጠጣት ነው። ነገሩ ግን ያለው እንዴት ነው የምንጠጣው የሚለው ነው። ጥናቶች እንደሚያሳዩት ከማንኛውም ምግብ በፊት ከቁርስ፣ ከምሳ፣ ከእራት 30 ደቂቃ አስቀድሞ ግማሽ ሊትር ወይንም 2 ብርጭቆ ውሃ መጠጣት ከባድ የሆድ ስምን በከፍተኛ ሁኔታ ይቀንሳል። ይህ የሚሆነው በሁለት ምክንያት ነው። አንደኛ ሆዳችን በከፊል ስለሚሞላው ከመጠን በላይ እንዳንበላ ያደርጋል። በተጨማሪም ሰውነታችን የምግብ የማቃጠል ብቃት ወይም ሜታቦሊዝምን በ30% ይጨምራል። ስለዚህ የመጀመሪያውና ቀላሉ መንገድ ምንድን ነው? ከምግብ 30 ደቂቃ በፊት ውሃ መጠጣት። ሁለተኛውና ሌላው የሚመከረው ነገር ምንድን ነው? በቂ እንቅልፍ መተኛት ነው። ሁለተኛውና የሚገርመው ነገር መተኛት ነው። አዎ ሰምተዋል፣ መተኛት ነው። በቂ እንቅልፍ አለመተኛት ቦርጭ እንዲወጣ ከሚያደርጉ ዋና ዋና ምክንያቶች አንዱ ነው። በቀን 6 ሰዓት በታች የምንተኛ ከሆነ በሰውነታችን ውስጥ 2 ነገር ይከናወናል። አንደኛው ምንድነው? የረሃብ ሆርሞን የሚባለው ግሬሊን የተባለ ሆርሞን በከፍተኛ ሁኔታ ይጨምራል። ሌላው በተቃራኒ ደግሞ የጥጋብ ሆርሞን ተብሎ የሚጠራው ሌፕቲን ይቀንሳል። ስለዚህ ሰውነታችን ሴንስ የሚያደርገው ምንድነው? ረሃብ እንደተሰማን ነው ማለት ነው። ከራበን ደግሞ ጣፋጭና ስብ የበዛባቸው ምግቦች እንመገባለን። ከዛም እነዚህ ደግሞ ለውፍረት ይዳርጉናል ማለት ነው። ታዲያ ምንድነው ማድረግ ያለብን? በቀን ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ መተኛት ይጠበቅብናል ማለት ነው። ይህን ስናደርግ ሆርሞናችን ይስተካከላል፣ ቦርጩም ደግሞ በራሱ ጊዜ እንዲቀልጥ ያደርግልናል ማለት ነው። ሶስተኛውና ሌላው የሚመከረው ምንድነው? የአመጋገብ ሰዓታችንን ማስተካከል ነው። ይህ ማለት ምንድነው? በምንበላው ምግብ ውስጥ ፕሮቲንና ፋይበር የበዛባቸው ምግቦች ማብዛት ይጠበቅብናል። ሶስተኛው መንገድ አመጋገባችንን ሳንራብ ማስተካከል በቂ ነው። በምግባችን ውስጥ ለምሳሌ እንደ አጃ፣ ኦትሚል፣ አትክልትና ፍራፍሬዎችን ማብዛት። እነዚህም በምንበላ ጊዜ በሆዳችን ውስጥ ለረጅም ጊዜ ስለሚቆዩ እንዳንራብ ያደርጉናል። በፕሮቲን የበለጸጉ ምግቦች ለምሳሌ እንደ እንቁላል፣ ጥራጥሬዎች፣ ከዶሮ የሚዘጋጁ ምግቦች፣ እነዚህ ደግሞ ሰውነታችን ምግቡን ለማንሸራሸር ወይም ሜታቦላይዝ ለማድረግ ራሱ ብዙ ካሎሪ እንዲያቃጥል ያደርገዋል ማለት ነው። በቀላል አማርኛ ምንድነው? ካርቦሃይድሬት የበዛባቸው ምግቦች ስንመገብ ቶሎ ይርበናል። በፕሮቲንና በአትክልት የተሞሉ ምግቦችን ስንበላ ግን ሰውነታችን ስቡን እያቀለጠ ለረጅም ሰዓት በኃይል ሳይርበን እንድንቆይ ያደርጉናል ማለት ነው። ስለዚህ ሶስተኛውና በጣም ወሳኙ መፍትሄ ምንድነው? የአመጋገብ ሰዓታችንን ማስተካከል። አራተኛው መንገድ ምንድነው? ጭንቀትን ማስወገድ ነው። ስራ ላይ፣ ህይወት ውስጥ ከመጠን በላይ ስንጨነቅ ሰውነታችን ኮርቲሶል የተባለውን የጭንቀት ሆርሞን ይለቃል። ይህ ሆርሞን በጣም አደገኛ ነው። ምክንያቱም በቀጥታ ለሰውነታችን አደጋ ላይ ነህ፣ ስለዚህ ስብ አከማች የሚል መልእክት ነው የሚያስተላልፈው። የሚገርመው ደግሞ ይህ ሆርሞን ስቡን የሚሰበስበው በቀጥታ ሆዳችን ዙሪያ ነው። ስለዚህ በቀን ውስጥ ቢያንስ ለ10 ደቂቃ ስትረስን ድል የምናደርግባቸውን ቴክኒኮች መጠቀም ይጠበቅብናል ማለት ነው። ለምሳሌ ዲፕ ብሪዝ ኤክሰርሳይዝ ማድረግ፣ ወክ ማድረግ፣ ስፒሪቹዋል ቦታ ሄዶ መጸለይ እንዲሁም እኛን ሊያዝናኑ የሚችሉ ነገሮችን በማድረግ ስትረስን ድል ማድረግ እንችላለን ማለት ነው። በአምስተኛና የመጨረሻው መንገድ ምንድን ነው? ከበላን በኋላ ለ10 ለ15 ደቂቃ ወክ ማድረግ። እንግዲህ በተለይ ከምሳ ወይንም ከራት በኋላ ከመተኛት ወይ ቁጭ ከማለት ለ10-15 ደቂቃ መራመድ በጣም የሚመከር ተግባር ነው። ይህ አስደናቂ ልምድ በደማችን ውስጥ ያለው ግሉኮስ በድንገት ከፍ እንዳይልና ኢንሱሊን የተባለው ሆርሞን ስኳሩን ወደ ስብ እንዳይቀይረው ይከላከልልናል። ምግቡ በቀጥታ ወደ ኃይልነት ይቀየራል ማለት ነው። ስለዚህ እነዚህን በማድረግ የሆዳችንን ቦርጭ መቀነስ እንችላለን። እነዚህን 5 ወሳኝ ነገሮች ለአንድ ወር ብቻ አዘውትረው ቢሞክሯቸው በሆዶ መጠን ላይ የሚያዩት ለውጥ ያስገርሞታል። እስኪ ሁላችሁንም ቻሌንጁን ተቀበሉና ሞክሩት፣ ለውጥም ታዩታላችሁ። ለዛሬ የነበረን መረጃ ይህን ይመስላል። ቪዲዮ ከጠቀማችሁ እና ከወደዳችሁት ላይክ አድርጉ። ለሌሎች ለወዳጆቻችሁ እንዲደርስ ደግሞ ሼር ማድረጋችሁን አትዘንጉ። ለዛሬ ነበረን እዚህ ላይ ያበቃል። ቻው።